ከአክሱም ዘመነ መንግስት በፊት የነበረው የሃን ጨምሮ ከ10 በላይ የኢትዮጵያ ቅርሶች በዩኔስኮ ለመመዝገብ በሂደት ላይ እንደሚገኙ ተገለጸም። ኢትዮጵያ ቅርሶችን በዩኔስኮ ለማስመዝገብ የሚያስፈልገውን መስፈርት በማሟላት ላይ የሚገኙና በምዝገባ በሂደት ላይ ያሉ ከ10 በላይ የሚዳሰሱና የማይዳሰሱ ቅርሶች እንዳሏት የቱሪዝም ሚኒስቴር አስታውቋል። በሁሉም የሀገሪቱ ክልሎች የሚገኙ ከ100 በላይ የሚሆኑ ልዩ ልዩ ቅርሶችና ባህላዊ እሴቶች በዩኔስኮ ይመዝገቡልን የሚሉ ጥያቄዎች የቀረቡ ሲሆን ከነዚህ መካከል መስፈርቶችን በማሟላት 10 ቅርሶች በምዝገባ ሂደት ላይ ይገኛሉ ተብሏል። በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ አቶ ተሾመ ተክሉ በምዝገባ ሂደት ላይ ካሉ ቅርሶች መካከል ከአክሱም ስልጣኔ በፊት የነበረውና የኢትዮጵያ ስልጣኔ ምንጭ እንደሆነ የሚታመነው የሃ አንዱ ነው ብለዋል። ከየሃ በተጨማሪ ልዩ ልዩ የስምጥ ሸለቆና የሐይቅ ዳርቻ ተፈጥሯዊ ሀብቶች በዓለም አቀፍ ደረጃ እውቅና እንዲያገኙ በትኩረት እየተሰራ እንደሚገኝ አስታውቀዋል። በጥያቄ ደረጃ የቀረቡና ጥናት የሚሹ ሌሎች በርካታ ቅርሶችም ከባለድርሻ አካላት ጋር በመሆን በዝርዝር እየተገመገሙ እንደሆነ ስራ አስፈጻሚው ገልጸዋል። በጀብሎች አማካኝነት የሚካሄደውን ህገወጥ የትንባሆ ንግድ ለማስቆም ጥረት እየተደረገ እንደሆነ ተገለጸም። በተለምዶ ጀብሎ ተብለው የሚጠሩትና በጎዳናዎች ላይ የተዘዋወሩ የትንባሆ የሲጋራ ንግድ የሚያከናውኑ ግለሰቦችን ድርጊት ለማስቆም ከጸጥታ አካላት ጋር በመቀናጀት ስራ መጀመሩን የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ባለስልጣኑ በአመት ከ30,000 በላይ ተቋማት ላይ የቁጥጥር ስራዎችን እንዳከናወነ አስታውቆ በተለይ የትንባሆና አደንዛዥ ዝውውርን ለመግታት ልዩ ትኩረት ሰጥቶ እየሰራ እንደሆነ ተገልጿል። የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ ስጢፋኖስ ጌታቸው የትንባሆ ምርት በነጠላ እንዳይሸጥ የሚከለከለውን ህግ በመጣስና የጤና ማስጠንቀቂያ ጽሑፍ ሳይኖራቸው በህገወጥ መንገድ እየተዘዋወሩ የሚሸጡ ግለሰቦችን እንቅስቃሴ ለመግታት ጥረት እየተደረገ ነው ብለዋል። በመደበኛ የችርቻሮ ሱቆች ላይ ጥብቅ ክትትል ቢደረግም በተለምዶ ጀብሎ በመባል የሚታወቀው የጎዳና ላይ ተንቀሳቃሽ ንግድ የቁጥጥር ስርዓቱን እየተፈታተነ በመምጣቱ እንቅስቃሴውን ለማስቆም ከጸጥታ አካላት ጋር በጋራ እየተሰራ ነው ተብሏል። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷ በቀጠናው ላይ የጦርነት ስጋት ያስከትላል ተባለ። የእስራኤል መንግስት ለሶማሊላንድ የሀገርነት እውቅና ለመስጠት ማቀዱ በሶማሊያ ሉዓላዊነት ላይ የተቃጣ ህገወጥ ጥቃት ነው ሲሉ የገለጹት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ናቸው። ድርጊቱ የአፍሪካ ቀንድን ወደ ለየለት ቀውስ ሊከት ይችላል ያሉት ፕሬዝዳንቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የወሰዱትን እርምጃ የዓለም አቀፍ ህግጋት ጥሰት ነው ሲሉ ኮንነዋል። እስራኤል በመካከለኛው ምስራቅ የጀመረችውን ጦርነት ወደ ሶማሊያ ለማሸጋገር እየሞከረች ነው። ይህ የእውቅና ጥያቄ በመላው ዓለም ያሉ የመገንጠል ንቅናቄዎችን የሚያበረታታ ከመሆኑ በላይ በቀይ ባህር የንግድ እንቅስቃሴና በአረብ ሀገራት ብሔራዊ ደህንነት ላይ ቀጥተኛ ስጋት መሆኑን ፕሬዝዳንቱ አጽንኦት ሰጥተዋል። የነዳጅ ዋጋ መቀነስ የዓለም አቀፍ የሸቀጥ ገበያ ላይ ተጽዕኖ እንደሚያሳድር ተገለጸ። ዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱን ተከትሎ በዓለም አቀፍ የሸቀጥ ገበያ ላይ መዋዠቅ ማሳየቱን የኢኮኖሚ ባለሙያዎች ገልጸዋል። በቅርብ ጊዜያት የወጡት መረጃዎች እንደሚያሳዩት የድፍድፍ ነዳጅ ዋጋ በበርሜል ከ$80 በታች ዝቅ ብሏል። ይሄ ዋጋ ቅናሽ የመጣው በዓለም ሁለተኛዋ ግዙፍ ኢኮኖሚ በሆነችው ቻይና ውስጥ ያለው የኢንዱስትሪ ፍላጎት መቀነሱን ተከትሎ መሆኑን ሮይተርስ ዘግቧል። ይህም በነዳጅ አምራች ሀገራትና በሸማች ሀገራት መካከል ያለውን የኢኮኖሚ ሚዛን አደጋ ላይ ጥሎታል። ዘገባው የሮይተርስ ነው። ቤተሰቦቻችን በአዲስ አበባ ከተማ የሰውን ሕይወት ለቀጠፈውና ለከፍተኛ የአካል ጉዳት ምክንያት ለሆነው ከፍጥነት ወሰን በላይ ማሽከርከር ዘመናዊ የቴክኖሎጂ መፍትሄ ሊበጅለት ነው ተብሏል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከሰው ንክኪ ነጻ የሆነና በፍጥነት ወሰን ላይ ጥብቅ ቁጥጥር የሚደረግ አዲስ ቴክኖሎጂ በቅርቡ ወደ ስራ እንደሚያስገባም አስታውቋል። የባለስልጣኑ ምክትል ዋና ስራ አስፈጻሚ አቶ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻው እዝ አዛዥ ሌተናል ጀነራል ሹማ አብደታ ተመራቂዎቹ በቀጣይ ከኮማንዶ ከአየር ወለድ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸውን ስልጠና በብቃት እንዲወጡ አሳስበዋል። ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሰማይ ላይ ሊካሄድ ነው። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓልን ምክንያት በማድረግ የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ እንደሚካሄድ የሀገር ውስጥ ሚዲያ ዘግቧል። እንደ ዘገባው የሚሳተፉ ሀገራት ዝርዝርም የኢትዮጵያ፣ የሩሲያ፣ የተባበሩት አረብ ኤሚሬቶች፣ የሞሮኮና የቼክ ሪፐብሊክ
አየር ኃይሎች ናቸው። በተጨማሪም የወደፊቱን የአቪዬሽን አቅም በጋራ እንገነባ በሚል መሪ ቃል የኢትዮጵያ አየር መንገድን ጨምሮ በቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚካተቱበትና የንግድና ቀጠናዊ ትስስር ሚኒስቴር 3 ዘመናዊ የቁም እንስሳት የግብይት ማዕከላትን በ3 ክልሎች ሊገነባ መሆኑን አስታውቋል። በ220 ሚሊዮን ብር ወጪ በኦሮሚያ ሞያሌ ቢቃ፣ በደቡብ ቀይ አፈርና በደቡብ ምዕራብ ጅሙ ዘመናዊ ሁለተኛ ደረጃ የቁም እንስሳት የግብይት ማዕከላት ለመገንባት የሚያስችል ስምምነት የሚኒስቴሩ ከ3 ድርጅቶች ጋር ተፈራርሟል። በሶማሌ ደጋ ሀቡርና በአፋር ሰመራና በኦሮሚያ ኤልቡኮ በመገንባት ላይ የሚገኙ ሁለተኛ ደረጃ የቁም እንስሳት የግብይት ማዕከላት ግንባታቸው በመጠናቀቅ ላይ ይገኛል ሲል ሚኒስቴሩ በማህበራዊ ትስስር ገጹ ላይ አስነብቧል። በ2017 ዓ.ም ከ630 ሺህ በላይ የቁም እንስሳት ወደ ኩዌት፣ ኦማን፣ ሳውዲ አረቢያ፣ ባህሬን፣ የመን፣ ጅቡቲና ሶማሊያ በመላክ ከዘርፉ ከ63 ሚሊዮን ዶላር በላይ መገኘቱ ተገልጿል። አድማጮች ከኢትዮ ኤፍኤም 107 ነጥብ ቬንዙዌላ ምክትል ፕሬዝዳንት ትክክለኛውን ነገር ካላደረገች ከማዱሮ የበለጠ ዋጋ ልትከፍል ትችላለች ብለዋል። ትራምፕ እንደተናገሩት ከሆነ ደግሞ ማዱሮ ከታሰሩ በኋላ ዩናይትድ ስቴትስ ቬንዙዌላን የማስተዳደር ፍላጎት እንዳላትና የአሜሪካ ነጋዴዎች የነዳጅ መሰረተ ልማቱን ለመጠገን በቢሊዮን የሚቆጠር ዶላር ኢንቨስት ለማድረግ ዝግጁ መሆናቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላዋ ምክትል ፕሬዝዳንት ዶልሲ ሮድሪጌዝ ዩናይትድ ስቴትስን እንዳትገዳደር አስጠንቅቀዋል። ትክክለኛውን ነገር ካላደረገች በጣም ከፍተኛ ዋጋ ትከፍላለች፣ ምናልባትም ከማዱሮ የበለጠ ሲሉ ፕሬዝዳንቱ ለዘ አትላንቲክ መጽሔት በስልክ ቃለ መጠይቅ ላይ ተናግረዋል። ትራምፕ ጠይቃለች ሲል ቢቢሲ ዘግቧል። የቬንዙዌላ መሪ ኒኮላስ ማዱሮ በቁጥጥር ስር ሲውሉ በቀጥታ ስርጭት ይከታተሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቴሌቪዥን ፕሮግራም እየተመለከትኩ እንዳለው ነበር የተሰማኝ ሲሉ ራሳቸው ያዘዙትን ወታደራዊ ዘመቻ አስመልክቶ ተናግረዋል። አክለውም ትራምፕ አሜሪካ ማድረግ የምትችለውን በዓለም ላይ ማድረግ የሚችል ሀገር የለም ሲሉ ትራምፕ በጉራ ተናግረዋል። በአሜሪካ ወታደሮች ከባለቤታቸው ጋር ታስረው ወደ ኒውዮርክ የተወሰዱት ማዱሮ በማንሃተን ፌዴራል ፍርድ ቤት የህገወጥ የእጽ ዝውውርን ጨምሮ በርካታ ክሶች ይጠብቋቸዋል ተብሏል። አድማጮች የምሳ ሰዓት ዜናችን